ለምሳሌ ኤርትራኖች ፓስፖርት ኢትዮጵያ ፓስፖርት ያላቸው ኤርትራኖች አሉ። እንደቱ እሱ ተባሽ በጣም አሪፍ ናቸው። የሆነ ነገር ደግ ነገር ሲሰሩ ምን ሲሉ ምናምን የሆነ አሪፍ ላይ ኤርትራኖች ናቸው ወይ ኤርትራን መጥፎ ነገር ሲያዙ ኢትዮጵያ ነው የሚሆኑት you know that's another it doesn't matter so you ከሌለኝ ሲል ግን የያዘው ፓስፖርት ምንድነው ዶክመንቱ ምንድነው ኢትዮጵያ የሚል ስም ነው ያለው ዴት እነዚህ ሰዎች ፓስፖርቶቻቸው ላይ ያርቻለ ስለዚህ ይሄን ነገር ሴኪዩር ካላደረጋችሁ ድረስ እና ካላጠራችሁ ድረስ ምናምን የሚል ባን ይኖራል ለጊዜው ግን በቃ ያንን እናደርግ ምናምን ብሎ ህጉን ያውጡ ነው የትኛው ይፈቀደልና የትኛው ኬዝ ያስገነ ዘው ብናስቆማቸው እዚህ ከመጡ ስለማንችል አሁን ምንድነው ያለን እዛ እናስቆማቸው እዛ ያሉት ደግሞ አምባሳደሮች ሉስ ናቸው ምናምን ዝም ብሎ እንትን ያሉ በቃ እነሱን ምን ቀይራቸው ደፋስ እኛ ተወልደን አሜሪካንን እስከምናቀ ድረስ አሜሪካ የምትባል የሆነች ከምድር ላይ ያለች ሄቨን ብለሽ ምናምን የምትሲያት ሀገር ሂሬንዴር የሆነ በቴሌቪዥን ላይቭ ምናምን ስታይ ትደነግጫለሽ ሶ ዲቪ ለትንሽ ጊዜ እንደሚራዘም ተነግሮ ነበር ከዛ በኋላ ደግሞ ዲቪ ባሆኑ አይኖርም የሚል ነገር ወጥቷል ከአሜሪካና ከሞት የሚቀር የለም ምላለሁ አንዳንዴ እና የማይመጣ የለም ከላይ ነው አይደል ለቀቀችው ከዚህ ጋር እሷን ታሪጓለ መሌት ላይ ሄደሽ ካራራቆት ከዛ ቆሞሱ አይገላ 17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ የዶክመንተሪና ቪዲዮ ክሊፕ ባለሙያ የሸገር ጊፍት የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ እውቀት ባለቤት ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል። ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል። ሰብስክራይብ በማድረግ ቤተሰብ ሁኑት። ሰላም ተመልካቾቻችን እንዴት ናችሁ? ዲያስፖራ ቫይብስ ላይ ነው የምትገኙት ከሻውል ጋር። ሻውል እንዴት ነህ? እንደተለመደው እንዲናቅፈው እንኳን አደረሰ እንኳን አብሮ አደረሰን አይገርምሽም? በዓል ጥሩ ነበር። በዓል አሪፍ ነበር። 2026 በዓል እና ኤቭሪቲንግ አሪፍ ነበር። ያው እንግዲህ ተቀብለነዋል ከ2025 የመጣልንም ነገር ወስተን 2025 ላይ ገብተናል። ያው ማአት ኢሹዎች አሉ ሁልጊዜ የምናነሳቸው አይነት ነገር አይ ሆፕ ጥሩ ነገር ይወጣዋል ብለን በሚያ let's get to be positive 2026ን ከተቀበልንባቸው ጉዳዮች አንዱ ከባልም ጋር ተያይዘው አሜሪካ የተለያዩ ሀገሮች ላይ ወደ 39 የሚሆኑ ሀገሮች ላይ እገዳ ጥላለች ቪዛ ሪስትሪክሽን ከዛም ውስጥ እንግዲህ ኢትዮጵያ አንዷ ሆና ተገኝታለች ይህም ብዙዎችን በጣም ሲያነጋግር በጣም ኢሹ ሆኖ ለብዙ ጊዜ ቆይቷል ሶሻል ሚዲያውም ላይ በተለይ ምንድነው ኢትዮጵያን ከነዚህ 39 ሀገሮች ውስጥ አንዱ አድርጎ ያስገባት ምን ይመስልሃል ምንድነው ምክንያቱ የተለያዩ ሪዝን ይኖረዋል አክቹአሊ ማአት ሪዝን አለ ከዚህ በፊትም የተጠራቀመ ምናምን አይነት ነገር ያለ ግን አንደኛው ሴኩሪቲ ሊሆን ይችላል ሌላኛው ደግሞ አብዛኛው ኢሚግራንት ከዚህ ሀገር ሄደው እዛ አይመለሱም ነው በመታየው like almost I think 80-90% ሄደው ወደዚህ ያለመመለስ ነገሮች አሉ ዋናው ሪዝን እሱም ይመስለኛል because በብዛት በተለያየ ምክንያት እዚህ ሀገር መተው የማይመለሱ በሚል መሰለኛ ቪዛ ሪስትሪክሽን ውስጥ የገቡትና so ኢንስፔክት ከመደረጋቸው በፊት ሰዎቹ እዛ ሀገር መምጣት የሚችሉ ሪሊ ጉብኝት ከሆነ መተው ጎብኝተው ገንዘባቸውን አውጥተው ሆቴል ከፍለው ኢንጆይ አድርገው ሾፕ አድርገው እኛ ጋር ሞላችን ዱድቃ ገዝተው የሚመለሱ አይነት ሰዎች ናቸው ወይስ ተበድሮ መተው በዛው ሊሸበለል ነው አይነት ነገር እንደዚህ አይነት ኢንስፔክሽን ያስፈልገው ይችላል ከዛም አንፃር አይተውት ሊሆን ይችላልና so ከመጡ ያው በሌጋል ይምጡ አንለስ ግን በተለያየ ሪዝን መተው እዚህ ሀገር አድቫንቴጅ የተወሰደብን ነው ምክንያቱም አንዳንድ ፕሪቪሌጆችን እየተጠቀሙ ነው because through asylum ማለት አይነት ፕሪቪሌጆች አሉ አብዛኞቹ ፕሪቪሌጆች ከዚህ በፊት እንዳነሳዎች ከሆነ ታክስ ፔየሩ የሚከፍለው ሊያስወጣው የሚችል አይነት ፕሪቪሌጆችን እዛ ሲስተም ውስጥ ይገቡና ያው ተጠቃሚ ይሆናሉ በሚል ነው ህክምናው አንደኛው ነገር ነው ዋነኛው ነገር ህክምና ነው እዛ ሀገር ሄዶ የመታከም በነፃ የመታከም በተለይ ፕሮቴክት ማድረግ የሚፈልጉት ይሄንን ኤሪያ ነውና በአብዛኛው ሰዎች ይመጣሉ እርጉዝ የሆኑ ላይክሊ ወልጃቸው ሲደርስ መተው አይመለሱም እዛ ወልደው ልጃቸውን ሲትዝን አድርገው በነፃ ታክመው ምናምን የሚል የተለያየ ሪዝኖች አሉ ኢትዮጵያ ብቻ ሳይሆን ሌሎች ሀገሮችም አሉ ግን በብዛት ያንን ፕሪቪሌጅ አቢዩዝ የሚያደርጉ ሀገሮች በሚል ተርታ ውስጥ ኢትዮጵያም ገብታለች
ይሄ እንዳለ ሆኖ ሌላ kind of serious case kind of security issue ሊያመጣ የሚችላል። ለምሳሌ ፓስፖርት ኢሹ ሲደረግ ማለት ነው from the beginning ከዚህ ሀገር ፓስፖርት ኢሹ ሲደረግ አንዳንድ ፓስፖርቶች ፓስፖርት ሊሰጣቸው የማይገባ ሰው እጅ ላይ ደርሰዋል ነው ፓስፖርት አቢዩስ ከተደረገ አወጣጡ በጣም ሲሪየስ ካልሆነ በጣም ፊልተር ካልተደረገ because የሆኑ ሰዎች ይዛሉ ኢትዮጵያ ፓስፖርት ነው ሰውየው ሶማሌ ነው የሆነ ነገር ሰው በሆነ ምክንያት ምን ያገኛሉ ፓስፖርቱ ሲታይ ኤርትራዊ ነው and not only that as a guy አቆምም ሰውየው probably ጥሩ የሆነ ነገር የመጣ የሆነ አገሩ ላይ ያለ የሆነ ነገር ችግር ያለው ወይ የሆነ ቦታ ላይ ብቻ የሆነ ነገር አቢዩዝ አድርጎ እዛ አካባቢ እንዴት እዚህ ቦታ ላይ ይሄ ሰውዬ ደረሰ ማን ነው ከየት ነው የመጣው ሲባል የኢትዮጵያ ፓስፖርት እና ያንን ብሌም አደርጋለሁ ምክንያቱም በጣም ፓስፖርት አሰጣጣችን የሆነ ሉስ ነበረ ሰዎች በጉቦ ፓስፖርት ያገኛሉ ይሄን ያህል ብር ከሰጠሽ እኮ ፓስፖርት ታገኛለሽ ይሄን ያህል እንትን ካደረግሽ ፓስፖርት ይሰጥሻል ያን ፓስፖርት ይዘሽ የሆነ ሀገር ነው የምትሄጂው ለማን የተሰጠው ያ ፓስፖርት ነው ለሚመለከተው ሰው ካልተሰጠ ላልሆነ ሰውየው ራናዌይ ሊሆን ይችላል የሆነ ነገር አድርጎ ፉጂቲቭ ነው የሚባለው በቃ የሆነ ያመለጠ አይነት ነገር ነው ግዴ ተገለባበጠና ኢትዮጵያ የሚባል ሀገር ግባና በዚህ ፓስፖርቱን ታገኛለህ ከሊንክ ኮንታክት አድርገው ይሄን ያህል ገንዘብ ምናምን ሰጠው ገንዘብ ፓስፖርቱን ካገኘ በኋላ ቪዛው በዚህ ይመጣልሃል የራሳቸውን የሚለጥፉትን ቪዛ ሊኖር ይችላል ፌክ ቪዛ የሆነ ሀገር ላይ አደርስሽ የሚችል ወይ ደግሞ በትክክልም ከኤምባሲ የምታገኘው አይነት ቪዛ ይሆን ይችላል ብቻ ሆኖ ዋኖ እንደያደወይ በዛ መልኩ እዛ ጋር ሲደርስና ሰውየው ሲታይ ያን ነገር ሰርች ሲያደርጉት ኢትዮጵያ ላይ ነው የሚያጣው ሰርች ሲደረግ ሲያዝ ኢትዮጵያ ላይ ነው የሚመጣው በዛ ምክንያት እቺ ኢትዮጵያ የምትባል ሀገር ምን አይነት ሰዎች ነው ወደዚህ የምትልክልን ብለው ሊጠረጥሩ ይችላሉ ስለዚህ ተመልሰው መጣው አይኖ ፎር ሹር ከስቴት ዲፓርትመንት ለስቴት ዲፓርትመንት ሊያወራ ይችላል ይነዋት እናንተ ፓስፖርት ያሰጣጣችሁ ሲስተም አልወደድ ነው እንደዚህ አይነት ነገር ሉዝ የሆኑ ሰዎች የመጡ ናቸው እንዴት እነዚህ ሰዎች ፓስፖርት እጃቸው ላይ ሊያርፍ ቻለ ስለዚህ ይሄን ነገር ሴኪዩር እስካላደረጋችሁ ድረስ እና እስካላጠራችሁ ድረስ ምናምን የሚል ባን ይኖራል በባይደን ጊዜም የትራምፕ ከመምጣቱ በፊት የሆነ ባን ነበር የተወሰነ ጊዜ አይ ቲንክ ፓስፖርቱ ላይ በእርግጥ አሁን አይ ቲንክ ሲሪየስ ሆኗል መሰለኝ የሆነ ሪስትሪክሽን አለው በቀላል ፓስፖርት አታገኝም ትክክለኛ ሰዎች ላይ ሆፕ ያርፋል ብዬ ገምታለሁ ግን the past whatever years 20 something years በዩ በጣም ብዙ ፓስፖርቶች ያሉ ሰዎች ላይ ደርሰዋል እነዛ ፓስፖርቶች መተው ሌላው the funniest እንደው ማለት አብሮ ላይ ገናኝ ይችላል ከጉዳዩ ጋር ለምሳሌ ኤርትራኖች ፓስፖርት ኢትዮጵያ ፓስፖርት ያላቸው ኤርትራኖች አሉ እውነቱ እሱ ገባሽ በጣም አሪፍ ናቸው የሆነ ነገር ደግ ነገር ሲሰሩ ምን ሲሉ ምናምን የሆነ አሪፍ ላይ ኤርትራኖች ናቸው ወይ ኤርትራን መጥፎ ነገር ሲይዙ ሲያዙ ኢትዮጵያ ነው የሚሆኑት that's another it doesn't matter ሰውየው ከሌለኝ ሲል ግን የያዘው ፓስፖርት ምንድነው ዶክመንቱ ምንድነው ኢትዮጵያ የሚል ስም ነው ያለው እና ያም another restriction ሊያመጣ ይችላልና of course ያ security threat ያመጣል ያ ሰውዬ ያስፈራናል ይሄ ሰውዬ ይሄን ነገር አድርጓል አንዴም ተይዟል ሁለቴም ይዘነዋል ሶስቴም ይዘነዋል ግን ሊያቆም አልቻለም አመል አለበት ባህሪ ያለበት ውስጡ ያመጣው የሆነ መጥፎ ነገር አለ ስለዚህ አደጋ ሊያደርስ ይችላል ዜጎችን ላይ ምናምን በሚል ሰው ያው ሲመጣ እንዳልኩሽ ቼክ ሲደረግ ኢትዮጵያ ላይ ያርፋል ኦኬ ባም ከሚደረጉት ሀገሮች አንደኛው ኢትዮጵያ ትሆን ብሎ ሊወስኑ ይችላሉ ወይ ደግሞ ይሄ ነገር እስከሚስተካከል ድረስ ኢትዮጵያ ላይ ሲሪየስ መሆን መቻል አለብን ነው ያው ኮራፕሽኑን ቢያውቁትም በዚህ ምክንያት ነው ምናምን ብለው እነሱ ለማስረዳት ቢሞክሩም ስቲል ግን ያን ነገር ፊልተር እስከምታደርጉ ድረስ ባልናደርጋችሁ እንችላለን አይነት ነገር ወደሚል እንትኖች ይኖራሉና ይሄኛው አንደኛው ሪዝን ነው ኦፍ ኮርስ የተለያዩ ሪዝኖች እንዳሉላ አብዛኛው ደግሞ ያው የሚፈለገው ቢኮዝ ኢሚግራንቱ እንደፈለገ ነው የሚጎርፈው took advantage of የኛን ቪዛ ሲስተም በተለያየ ነገር በተለያየ ዶክመንት ይመጡና ለሚፈለገው ጉዳይ ሳይሆን ጊዜያቸውን የሚያሳልፉት ለማይፈለግ እዛው ሀገር ለመቅረት አይነት ነገር ነው ተማሪዎቹም በትምህርት ቪዛ መተው አውት ኦፍ ስታተስ ይሆናሉ ነጋዴዎቹም በንግድ ቪዛ መተው ሾፕ የለም እዛው ይቀራል አብዛኛው ሞኑመንቱ ላይ ዋይት ሃውስ ላይ ብለው ዋይት ሃውስን በስዕል ማያዩትም ሌላ ሀገር ነው ያሉት እንደዚህ አይነት በብዛት ኢትዮጵያኖች መተው አይመለሱም በዛ ምክንያት እዛ ካቴጎሪ ውስጥ ገብተናል
በእርግጥ ኦፍ ኮርስ ውጪ መሄድ የማይፈልግ የለም የተሻለ ላይፍ ኢኮኖሚ ኢሹ ስላለብን ማለት ነው ኤንድ ኢኮኖሚ ኢሹ የሌለበትም በቃ ፎር ዘ ሴክ ኦፍ አሜሪካ ብሎ ኢቨን ፕሪቪሌጅ ጥሩ ላይፍ ስታይል ያለው ራሱ እዛ በቃ ከአሜሪካና ከሞት የሚቀር የለም እላለሁ አንዳንዴ እና የማይመጣ የለም የሚመጣው ጠቅላላ ደግሞ ይመለሳል ማለት አይደለም በዛ አካባቢ ያ ቁጥሮች ሲበዛባቸው ወከይዱ ይሄ ነው አንደኛው ሪዝን ዋናው ደግሞ ሪዝንን የሚመስለኝ ብዙ ጊዜ ሳስበው በቦርደር የሚገቡ ህገወጥ የሆኑ በጣም ብዙ ኢሚግራንቶች እዛ አሉ ኢቭን እሱን ራሱ ኢንቨስቲጌት አድርጎ መጨረስ ብዙ ጊዜ እየወሰደባቸው ነው የሚገኘው ከዚህ በኋላም በጣም ብዙ ጊዜ ይፈጃል እና ይሄኛውንም ጋፕ ማድረግ አስፈልጓል ይመስለኛል እዛ ያለውን ኢንቨስቲጌት በደንብ ለማድረግ ካልሆነ እዛም ያለው አለ ከዚህ ሄደው ከተጨመረ እዛው በጣም ከባድ የሚሆን ይመስለኛል ለማጣራት definitely makes sense ያልሽው ነገር በጣም makes sense አሁን ያንን ኢንቨስቲጌት ለማድረግ ፓወር ያስፈልጋል የሰው ኃይል ያስፈልጋል ሌበር ያስፈልጋል ገንዘብ መውጣት አለበት ምናምን በእርግጥ ማአት ገስዋት በጣም ብዙ ሰው ይገባል አሜሪካ ነገር በተለያየ ምክንያት እና ያንን እያንዳንዱን ሰው ኢንስፔክት ማድረግ እያንዳንዱን ሰው ኬዝ መከታተል እያንዳንዱ ሰው አሳይለም ፕሮሰሳቸውን ሂሬንዴር ማለት ዳኛም ጠበቃው ምኑም ሁሉም ሂውመን ሌበር ያስፈልገዋል ስለዚህ ከዛ አንፃር ልክ ነሽ ጋፕም ለመስጠት ያንን ለማቆም ይመስለኛል አቆመው የሚችሉት አይመስለኝም የአሜሪካን ኢሚግራንት ስለሚያስፈልግ እና ትክክለኛ አመለካከት ነው ያንንም ለማስቆም ይመስላል ኤግዛክትሊ ቢያንስ ህጋዊ ሆነውን በትክክል የመጣውን ጉድ ሲቲዝን የሆነውን ፊልተር አድርጎ እዛው ማስቀረት ያስፈልጋል አንዳንዴ ግን አንዳንድ ንጋጤዎች እንደ some reason የሆነ ዝም ብሎ በቃ በአንድ ጊዜ ይሄኛው ይቆም ይሄኛው ካሁን በኋላ እንዳይመጣ ይሄኛው ለተወሰነ ጊዜ ፍሪዝ ይደረግ ምናምን የሚባል ነገር አለ Through that, of course, through good character. Look, good character የቱ ጋር ይጀምራል መሰለሽ ኤምባሲዎቹ ጋር ነው አሁን ለዛም ነው አብዛኛው አምባሳደሮች ተጠርተዋል እንደምታየው ምክንያቱም ሲያስቡት እነሱ ኢቭን አምባሳደሮቻችን የራሳችን አምባሳደሮቻችን እንዲያመናቸው አይደለም ምክንያቱም ያንን የምንፈልገውን ሰው የላኩልን አይነት ነገር አይደለም ነው so ያንን የሚልክልን የራሳችንን እንደ ራሳችን አክት የሚያደርግ የምንፈልገውን ነገር ፊልተር አድርጎ መስጠት ቪዛ የሚገባውን ብቻ ቪዛ የሚሰጥልን ሰው በእነሱ ሪፕሌስ ማድረግ አለብን በሚል መሰለኛው እየጠሯቸው ያሉት this is hot issue አይደለ ሰሞኑን ያለው issue ያንንም ይመስላል እና so ኢንስፔክሽኑ እዚህ ጋር ነው የሚጀምረው because አሜሪካን ሀገር ከገባሽ ሳይሆን ከመግባትሽ በፊት ያንን ፊልተር የማድረግ አይነት ነገር ነው እንደማስበው ከዚህ በፊት ኦፍ ኮርስ ይፈለግ ነበር ኦፍ ኮርስ ኢሚግራንት ማን በተለይ ጥሩ ኢሚግራንት የተማረ ኢሚግራንት ንቅት ያለ ኢሚግራንት የሰለጠነ ኢሚግራንት ማን ይጣላል የሆነ ሀገር እዚህ ሀገር ስልጠን ብለሽ ትምህርት ቤት ተምረሽ ምናምን ራናዋይ አድርገሽ እዛ ሀገር የተዘጋጀ ኢሚግራንት ነው ከዛም አንፃር ሊሆን ይችላል ሲያስገቡ ነው የነበረው አሁን ደግሞ የትራምፕ አድሚኒስትሬሽን ጉዳዩን ሪቨርስ አድርጎታል በቃ እንደውም ኢሚግራንት አንፈልግም ለዚህ ጉዳይ እኮ ያገለግላሉ በዚህ ምክንያት አልበቃ አንፈልግም ወይ ደግሞ ወደ ራሳችን ሴንስ እስከምንመጣ ድረስ ያስፈልገናል የሚል እምነት ላይ እስከምንደርስ ድረስ ለጊዜ ሁሉ ነገር ባን ይሁን ለጊዜ ሁሉ ነገር ይቁም ለጊዜ ይሄኛውም ይቁም ያም ይቁም ምናምን ብሎክ እናደርገው ነው ከዛ በኋላ እንነጋገርበትን አሳማኝ ከሆነ ወደ ቀልባቸው ሲመለሱ ማለት ነውና አሳማኝ ከሆነ እንከፍተዋለን ነው አሁን ግን ለጊዜው በቃ በጣም በፍጥነት በየሁለት ቀኑ ነው ነገሮች የሚቀያየሩት ለመታያቸው አይነት ነገር ከሆነና እንደዚህ ነገሮች አሉ ኦፍ ኮርስ እኔ እዚህ ነው ፊልተር ማድረግ መቻል አለበት ወይ በየሀገሩ ያለው ኤምባሲ ነው ፊልተር ማድረግ ያለበት ቪዛ ለሚሰጠው ቪዛ ይስጥ ስለሽ ዶክመንቱን አጣርቶ ሰውየው ለሚፈልገው ሪዝን ነው ወይ የሚሄደው እዛ ሄዶ ራናዌይ አይሆንም ወይ በምን ምክንያት ነው ራናዌይ የማይሆነው አይነት ነገር እያለ ያንን በትክክለኛው ፊልትሬሽን ሰርቶ ሰውየውን እዛ ማድረስ የነሱ ፋንታ ነው እዛ ከደረሽ በኋላ አሳይለም አሁንም አትከለከይ ገባሽ እዛ ይገባ እንጂ እግርሽ መብት አለሽ የሆነ ነገር መጠየቅ በፕሮሰሱ የመሄድ ኢሳብቱ ደጀጅ ተቀብዬሻለሁ ወይ አልተቀበልኩሽም እስከሚል ድረስ ያ ፕሮሰስ አለው ያንን ትራምፕ አድሚኒስትሬሽን ማቆም አይችልም the only thing hold ሊያስቆመው የሚችለው እዚህኛው ጋር ነው እዚህ ያለው ኦፊሰር ወይ ኢሚግሬሽን ኦፊሰር እዚህ ኤምባሲ ውስጥ በየኤምባሲው ያላቸው እነሱ ናቸው አሁን እዛ ከደረሰ በኋላ ፕሮሰሱ ማአት ነው አንችልም ህጉም አይፈቅድልንም ሰዓት ነው አሁን እንደምታየው ኢቭን ሂር ኤንድ ዴር ነው የሚወረውሯቸው አይደለ እንዴ ሰዎች ውስጥ መከራከር ይችላሉ ሀገራቸው መሄድ አይችልም እስቲ ሌላ ሀገር እኮ ሄደው ይከራከራሉ ያ ሁላ ፕሮሰስ ስላለ ህጉ ስለማይፈቅድላቸው the only thing yes or no የሚሉት እዚህ
ከመንቀሳቀስ በፊት ነውና ያንን አድቫንቴጅ ለመጠቀም መሰለኝ ኦፍ ኮርስ እንዳልኩሽ ሂውማን ሌበሩም በቂ ስለማይኖራቸው እንደገና በቃ ሆልድ እናርገውና እንዝጋውና ቢያንስ በዚህ ያህል 100,000 በአመት ወይ 200-300,000 ሰዎች እንቀንስና ያሉንን እናጣራ መላክ ያለብንን እንላክ መፍቀድ ያለብንን እንፍቀድ ከዛ ካመንበት ሌሎች ኢሚግራንቶች መግባት አለባቸው ብለን ካመንን የዛን በኋላ ላይ እንከፍተዋለን ለጊዜው ግን በቃ ያንን እናድርግ ምናም ብሎ ህጉን ምኑን ያዩት ነው የትኛው ይፈቀደልናል የትኛው ኬዝ ያስቀናል እዛው ብናስቆማቸው እዚህ ከመጡ ስለማንችል አሁን ምንድነው ያለን እዛ እናስቆማቸው እዛ ያሉት ደግሞ አምባሳደሮች ሉስ ናቸው ምናም ዝም ብሎ እንትን ያለው በቃ እነሱን ምንቀይራቸው they will do anything here and there እንትን ያሉ ቀዳዳውን እየሞሉት የሚፈልጉትን ሰዎች እያስቆሙ ያው ኢሚግራንቱን መቀነስ ማለት ነው ባይሮፕላን ወደዛ ሀገር የሚሄደውን መቀነስ በቦርደር ታዩ አይሞከርም አሁን ሰው ስቲል አይገባም ማለት አይደለም ይገባል ግን በጣም ቀንሷል አሁን አደጋ ሊደርስብሽም ይችላል ገባሽ እዛ ቦርደር ላይ ያለሽው ሊተከስብሽ ይችላል ያው ሲሪየስ ያስፈራልም ገባሽ እንደ በሌላ ቶፒክ እናደርገዋለን ምን ስንት ኢሚግራንት እዛ እንዳለ አሁን ስቃይ ውስጥ እንዳሉና እንደ ሰው አይሞከርም አሁን በፕሌን የሚሄደውን ደግሞ በዛ መልኩ ያው በተለይ ከthird world country ከዩሮፕ ከምናም ከሌላ ሀገርማ ማንም አይሄድም ያለው ጉብኝት ካልሆነ አይሄድም ግን አብዛኛው ለኢኮኖሚ በተለይ ኢኮኖሚ ኢሹና በሄልዝ ቱሪዝም ነው የሚባል ሄልዝ ቱሪዝም እንኳን አለው ማን ነው እዛ ሄዶ ገንዘብ ይዞ አሜሪካን ሀገር የሚታከም አንለስ በጣም ሮክ በጣም ሀብታም ካልሆነ በስተቀር አብዛኛው ይሄዳል የዛ የሆነ ፍቃድ ወረቀት ምናምን ኤመርጀንሲ ምገባለሽ ችግር የለም እዛ ድረሽ እንጂ አመመሽ አንቺ በቃ ኤመርጀንሲ መግባት አድርገሽ መግባት ነው በቃ አላክም የሚባል ነገር የለም ይፈቅዳል ህጉ አይሽ አናክምህም ብሎ ከሆስፒታል ያስወጣሽ ስለዚህ ይሄ ሰውዬ ሲያየው አይኑን ሳየው የሆነ ታማሚ ይመስላል እዛ ካደረስኩት ቀጥታ ኤመርጀንሲ ነው የሚገባው ስለዚህ ሊታከም ነው በቃ እዚሁ ይሙት ሳይንቀሳቀስ ሄደው አይነት ነገርና እዛ መጥቶ ከሚድን እዚሁ ቢሞት ይሻላል አይነት ነገር ነው ምክንያቱም ኮስት ያደርገኛልና ሂሳቤ መቀነስ አለብኝ አይነት ነገር ነው so that is ያለው ትንሽ ጀምበርሽ ስታፍ ሲቹዌሽን ግራ ያጋባሻል እንደ ሰውኛ ስታዩ just ትንሽዬ ምክንያቱም በተለይ አሜሪካ በዚህ መልኩ ይሆናል ብለሽ አትጠብቂም ደፓስት እኛ ተወልደን አሜሪካን እስከምናቀት ድረስ አሜሪካ የምትባል የሆነች ከምድር ላይ ያለች ሄቨን ብለሽ ምናምን የምትሰያት ሀገር ሂሬንዴር የሆነ በቴሌቪዥን ላይቭ ምናምን ስታይ ትደነግጫለሽ ለነዋሪውም ከውጭ ለማያቸው ጠቅላላ ለዓለም የሆነ አስደንጋጭ የሆነ ሲቹዌሽን ላይ ነው ያለው በቃ በፍጹም ልታምኚ የማትችው ደረጃ ነው የደረሰውና እሱ ፓርት ትንሽ አሳሳቢ ነው የቱ ጋር እንደሚቆም ራሱ አታውቂውም እኔ ራሴ I don't know ትራምፕ ያኑ አይዲያ ከየት እንደማይመጣ I know someone behind him የሆነ ነገር እየጠነጠነ ነው ግን ምን ተንኮለኛ ቢሆን ነው ያቻለ አበሻ ነው እንደ ሰው ይሁላ ተንኮል ጌት ነው ያመጡት በዚህ ይዙሻል እነሱ አገራቸውን የማዳን እንትን ላይ ስለሆኑ እንዳልከው ግን ማንም ይነግራቸው ብለው በዛ መልኩ ካላደግሽ እንዴት ከሄደ ያንን አይዲያ ተመጫለ ተንኮለኛ የሆነ አይዲያ እና ሰው በዚህ መልኩ ገደ ያንን ለማድረግ የሞከሩ ነው ያሉት በጣም አሪፍ አሜሪካ ህጋዊ በሆነ መንገድ ለመሄድ ማለት በጣም ህጋዊ ነው አክሴፕት የሚደረግ ወይ ነው ተብሎ ከምናስባቸው አንደኛው ዲቪ ነው የዲቪ ቪዛ ነው ሶ ዲቪ ለትንሽ ጊዜ እንደሚራዘም ተነግሮ ነበር ከዛ በኋላ ደግሞ ዲቪ ባሁኑ አይኖርም የሚል ነገር ወጥቷል ኢቭን ደግሞ ዲቪ በክፍያም ይሆናል ለመጀመሪያ ጊዜ $1 ክፍያ ከዛ ውጪ ደግሞ የወጡት ክራይቴሪያዎች ከባድ ናቸው በሆኑ ትራምፕ አክሴፕት እናደርገዋለን በዲቪ ብሎ ያለው የተማረ ቤተሰብ የመሰረተ ምክንያቱም ቤተሰብ ያለው ሰው ክራይም ላይ እና የተለያዩ ነገሮች ላይ መሳተፍ እንትኑ ስለሚቀንስ እንደዚህ ያወጣቸው እንትኖች ነበሩ ሰላማዊ ከሆነ ሀገር የሚመጣ ብዙ ረብሻ ከሌለበት እንደዚህ አይነት ክራይቴሪያዎች ነበሩ ግን ዲቪም ባሁኑ ተከልክሏል ዲቪም ጭምር እሱ ብዙ ሰዎች ፍትሃዊ አይደለም ቢያንስ ዲቪ በየአመቱ የሚወጣ ሎተሪ ነው አይደለ ባሁኑ ዲቪም ጭምር ቆሟል እሱስ እንዴት ነው I think የዲቪ ታሪክ ስፋኒ ነው by the way ዲቪ I think በ1990 ነው የወጣ ህግ ነው for that matter ኖርዝ ዩሮፒያን አትራክት ለማድረግ ነው ለኛ እንኳን አልወጣም ኖርዝ ዩሮፕ ያሉ እነሱን አትራክት ለማድረግ የወጣ ፕሪቪሌጅ ነው በሎተሪ መልኩ ይውጡና ከዛ ይምጡ ምናምን ነገር ነው ሊጠቀሙበት አልቻሉ ሶ ወደኛ ጋር ተበተነ ደረሰ ከተማው ምናምን አንዳንድ ቦታዎች ናቸው እውነተኛው ታሪክ እነዛን አትራክት ለማድረግ የወጣ ታሪክ ነው
ግን ያው ያንን ብቻ አትራክት ለማድረግ ብለሽ ህጉን አታወጭም። አወጣሽ ሎተሪውን ፕሪቪሌጁን አወጣሽ በቃ ለዓለም በሚል ግን ሞር አትራክሽኑ ያ ነበረ ሌላ ነገር ላይ ሳነበው ማለት ነው። ኤንድ ሶ በቂ ሰው ስላልተገኘ ኦልሬዲ ሲስተሙ ስለወጣ በሪፐብሊካንም በዲሞክራትም ምናምን እየተገለባበጠ ሲመጣ የነበረ አይነት ነገር ነው። ችግሩ አሁን እሱ ላይ ነው ገባሽ? when it comes to the Trump administration በተለይ ትራምፕ ኢሞሽናል ነው in a sense ያ አብድ ሰው የተነስቶ የሆነ ፕሮፌሰርን ገደለ ከዛ የሆነ ነገሮች ላይ የሆነ ሰዎች ሌላ ቦታ ላይ ሄደው አደጋ ደረሰ ገደለ ሰው በአጋጣሚ ልጁ ሰርች ሲደረግ በዲቪ የገባ ነው ዲቪ እንደውም ይቆም አይነት ነገር ተብሎ እንትን ያለ ነው and so ዲቪን ያው ሆልድ ነው ማድረግ የሚችለው እንዳልኩሽ ነው የአሜሪካ ደስ የሚለው ነገር ያውን ትንሽ ልርበት አግሬሲቭ ሆነ ወዴት ይሄዳል የሚለው ነገር ለሁላችንም kind of puzzle ነው የት ሊደርስ እንደሚችል ቢሆንም ግን ያው ኮንግረስ ነው የፈቀደው የሚሽረው እሱ ነው ገባሽ ላይክ እነዛ ካልሻሩት በስተቀር እስቲል ይቀጥላል ግን ቴምፖራሪ ፍሪዝ የማድረግ መብት አለው መሰለኝ ያለው ፕሬዚዳንት አይነት ነገር እነሱ ነገሮች እነሱን ፓወሮች የተጠቀሙ ነው እንጂ ጭራሽ ይቆማል የሚል ነገር አለ የዲቪ ፕሮሰስ is not I'm one of them the filtration system the inspection system is not that easy ዲቪ አገኘሽ ማለት የማትሄጅበት ፕሮሰስ የለም ገባሽ ስለዚህ ሜዲካሉ ትያለሽ ዳያሻራው ትያለሽ የትምህርት ማስረጃዎች ወሬቨር ምናምን ትያለሽ ሜዲካሉ ራሱ ራቆትሽ ነው የምትጠይቅ ምንም ነገር የለም በቃ አይነት ነገር አንድ ታሪክ ለማነግርሽ ከዛ ያው በዲቪ actually እኔ ጊዜ ነውና ሁላችንም የሆነ እንትን ይሄ ብለድ ቴስት ምናምን ይሄ ፊዚካል የሚባል ነገር ልብስ ጠቅላላ አውልቀሽ ምናምን አንደርዌር ምናምን የለም አውልቀሽ ነው በቃ አይነት ነገር ቼክ የምትደረጊው አይነት ነገርና ያ የተጋቡ አብሮ ይገባሉ ሲንግል የሚሆኑ እያሉ ያን ነገር ያደረጉ ሐኪሙ ቼክ ያደረገ ያን ለአሜሪካን ኤምባሲ ሪፖርት ያደርጋሉ which is ኮንትራክተር ነው አሜሪካን ኤምባሲ እንትን ያለ ማለት ነውና this dude ዲቪ ደርሶታል እና ዲቪ ደርሶታል ትንሽ ከከተማ አይደለም ግን ወጣ ወደ ከጎጃም ምን አይነት ነገር ነው እና የሌላ ልጅ አግብቷል ማለት ነው የዲቪ ፕሮሰስ ጊዜ ምናምን ይሄ ስላለባቸው አይነት ነገር አለ አይደለ ገብቷል ማለት ነገር ከዛ ሁላችንም ቴስት ተደርገው ምናምን ወጣ ከዛ እሱ ቼክአፕ ነበረው ቼክአፑን አልቆ ምናምን ጨርሶ እሱ ሊወጣ ሲል ዲቪ2 የምትባላል ሚስቱ ገባች አንቺ ቴክ እሷ ስትገባ እሱ ገና አልወጣም እዛ ውስጥ እያለ እሷ ተጠራችና ልብስሽን አውልቂ ተባለች ማለት ነው ከዛ ኧረ እንዴ አለች ማለት ነው እሱ ስላለ በሱ ፊት ስላለ እንዴ ባልሽ አይደለም እንዴ ስለ ከላይ ነው አለ የለቀቀችው ከዚህ ጋር ልብሷን ታደርጓለ መሌት ላይ ሄደሽ ካለራቆት ከዛ ቆመሱ አይገላ filtration system is not easy that's real inspection እሱ ነው ማቀው is tough ነው የደረሰበት ያውቃል በዲቪ የመጡ ሰዎች ዲቪ ስለመጣ ብቻ ትሄዳለህ ማለት አይደለም exactly እና I think የትምህርት ቪዛም የሆነ በቃ ስኮላር አፕላይ ታደርጊያለሽ የሆነ ነገር ጨራርሰሽ ብውት ያለሽ የጉብኝት ያው ዝም ብሎ የሆነ ቪዛ ይሰጥልሻል አይንሽ የሚያምር ከሆነ አይንሽ አይቶ like $200,000 ያለሽ ምናምን ከመሰላቸው ባንክ ውስጥ ሊሰጡሽም ይችላሉ የሆነ ዶክመንት አስይዘሽ ኢሚግራንት ያው ኢሚግራንት ነው በዛ የዲቪ ግን ታፕ ፕሮሰሱ በጣም ታፕ ነው እና ስንት ልጆች የማይሳካላቸው የሚያለቅሱ በቃ ዲስአፖይንት የሚሆኑ እንዴት የሚያሳዝን ታሪኩላ እንትን ያለሽ እና ሁሉም የደረሰው ያገኛል ማለት አይደለም እና በዛ መልኩ ነው እዛ የምትደርሺው ያው እዛ ከደረሱ በኋላ ባለበት እርገጥ ሆኑ ብኛንዳኖች እንጂ ምድረ ነፍ ኮባዎች አሉ ያው ስለነሱ የማይንቀሳቀሱ አይነት ነገር ያው በሌላ በተለያየ ቶፒክ ልናወራ እንሞክራለን እና ያ እንደዚህ አይነት ነገር ኢሞሽናል ይሆናል የሆነ ነገር ሲፈጠር የሆነ ቦታ ይቆም የሆነ ነገር ሲፈጠር የሆነ ነገር ይቆም አፍጋን ጋር አሁን ለምሳሌ አለ እና ሁለቱ ናሽናል ጋርድ ዲሲ ውስጥ ምናምን መጥቶ እብድ ነው ሴጣን ነው በቃ ይዘ ክሪሚናል ነው whatever የራሱ ውስጥ የተሰነቀረ ሴጣንነት አለው ሽጉጥ አንስቶ ገደላቸው ከዚህ እንደዚህ አይነት ሴጣን ማለት ነው በዛ ምክንያት ሆል አፍጋን መውጣት አለበት ሆል እንደዚህ እሱ ፍርድ እንደዛ ይደረግም አይደለ መጀመሪያ ሪዝን ምናምን ዱ ፕሮሰስ ምናምን ትራምፕ አድሚኒስትሬሽን when comes to Trump ግን እንደዛ አይነት ውሳኔዎች ይወሰናሉ እንዳልከው በጣም ኢሞሽናል ሆነ የሆነ ሪዝን መጠበቅ ነው የሚመስለው ሰበብ መፈለግ exactly ያው ሰበብ እየፈለጉ እንደውም እንደዚህ እናደርግ እንደውም እንደዚህ እናደርግ እንደዚህ ላይና እነዚህ ነገሮች ቴምፖራሪ ናቸው ያው ለአፍጋን እንትን ብለሽ ጠራርገሽ አትወስጭም ያ አሁንም ህጉም እንዴት እንደሚሰራ አላቅም የሆነ ግን ለጊዜው ትይዋለሽ
አብዛኛው ነገር ቴሌቪዥን ትሰማለህ፣ ሚዲያ ላይ ሊያወጣው ይችላል ሊለው ይችላል። ግን ወይን ካምሶት ተወርጁ ህጉ ይፈቅዳል ወይ ነው አሁን እሱን ያስቸገረው። እንደሱማ ቢሆን ኖሮ ጠራርጎ አሁን በቃ የሆነ ሀገር ነው። ግን በአጋጣሚ የሚይዘው ነገር ማአት ፕሮሰሶች ስላሉ በዛ ምክንያት ይዞት ከመምጣታችሁ በፊት ነው። አሁን ከመምጣታችሁ በፊት ሰው እኮ ይመጣል። ምን ያህል ይመጣል? በወር እኮ ይሄን ያህል ሺህ ይሄን ያህል 200,000 ይገባል። ሪሊ በቃ እሱን አቁሞ ጊዜው እሱን አቁሞ በቃ ያንን ነው የተጠቀሙ ያሉትና ያ ይመስልኛል ያለው። በጣም አሪፍ ሻውሌ ቴንክ ዩ። ሰሞኑ ባለው ኢሚግሬሽን ጉዳይ ትንሽ ውጅንብሩን ያጠራህልን ይመስለኛል። ኤግዛክትሊ እንግዲህ በስሱ ገባ ወጣ ያለን ያለውን ኢቨንት ቶሎ ሪፖርት ለማድረግ እንሞክራለን። ያው አይዲያው ለዲያስፖራው ፈጣን መልእክት የመስጠትም ነው። ብዙም like every other day የሚቀየር አይነት ነገር ስለሆነ ማየትና ብዙ ፎሎ አፕ ማድረግ ይቻላል። because ይሄ ነገር እንደዚህ ይሆናል ብለሽ the next day ተቀይሮላት ታውቂዋለሽ እና ያው እየጠበቅን ለነሱ እንሰጣቸው ይሆናል። እሺ ሻውል በጣም እናመሰግናለን። ተመልካቾቻችን ከሻውል ጋር የነበረን የዛሬው ቶፒካችን ይህንን ይመስላል። እንደወደዳችሁት ተስፋ እናደርጋለን። በቀጣይ እስክንገናኝ ግን እናንተም የቤት ስራችሁን እየሰራችሁ ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትጠብቁ እናመሰግናለን። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ዲያስፖራ ቫይብስ